ለዘላለም ይባርካችሁ። እዚህ ቤት እንዴት አደራችሁ? ሰላም ለእናንተ ይሁን። መዳን በሌላ በማንም የለም። በቃ እንዲህ ነው ማለት ነው። ሰላም ለእናንተ ይሁን ስትሉ የሚገባ ሰላም አለ። ከቅዱሳን አፍ ጋር የሚሄድ ሰላም አለ። የቅዱሳን አፍ ላይ በኢየሱስ በረከት አለ። የእግዚአብሔር ልጆች አፍ ላይ በረከት አለ። በኢየሱስ ክርስቶስ ሰላም አለ፣ ደስታ አለ፣ እረፍት አለ። በኢየሱስ ክርስቶስ አንተ እግዚአብሔር እኮ ከአንተ ጋር እኮ ነው። እግዚአብሔር ከአንተ ጋር ሆኖ በኢየሱስ በአንተ ዘንድ ሁከት የለም። በኢየሱስ ክርስቶስ እግዚአብሔር በኔ ሳይድ ሆኖ በኔ ዘንድ ሁከት የለም። እግዚአብሔር ከኔ ጋር ሆኖ በኢየሱስ ሰላም ነው። ሰላም እዚህ ቤት ሰላም ነው። ሰላም ለእናንተ ይሁን በኢየሱስ ክርስቶስ ስም። የእውነቱን ወንጌል ሰምታችኋል፣ ያድናል። በኢየሱስ የመዳንን ወንጌል አውቃችሁታል፣ ያድናል። ሰምታችኋል። ይሄ ወንጌል መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያድናል። ብታመን ትድናለህ፣ ባታመን አሁን ተፈርዶብሃል። በኢየሱስ ክርስቶስ ከአብ ቀኝ በአብ ቀኝ ልትሆን ከፈለግ የመዳንን ወንጌል ተቀበለው። ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርገህ ተቀበለው። ከተቀበልክ በኋላ ደግሞ መስክር። በኢየሱስ የመዳን ወንጌል ተናገር፣ ላልሰሙት ተናገር። ምክንያቱም አንተ እኔ ባለዕዳ ነን። በኢየሱስ ትውልድ መሞት የለበትም። ትውልድ መጥፋት የለበትም። ትውልድ በኢየሱስ ወደ አጋንንት መነዳት የለበትም። ትውልድ በቲክቶክ መንደር ላይ በኢየሱስ ክርስቶስ ማፋሸክ የለበትም። ጌታ ለዘላለም ይባረክ።